እናንተኛ አትቀበሉንም ማለት እኛ ደግሞ ልጆቻችሁን እንደኛ እናረጋቸዋለን ማለት Nature is proof women don't need makeup. Just look at these female animals compared to their ባራተ ስጋ ባራተ ነፍስ ያለን ከመላእክትም ከእንስሳት ምን በልጠው ሰዎች አምላክ ሰው ሆኖ እንደኛ የሆነ ሰዎች ምን ሆነን ነው ከእንስሳቶች የባስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ ያና ዘኢትዮጵያ ገጽ ተከታታዮች እንደምን አላችሁልኝ? እግዚአብሔር ይመስገን አለሁኝ በቸርነቱ። ዛሬም እንግዲህ እንደተለመደው የተለያዩ ጠቃሚ ናቸው መረጃ አዘል ናቸው እኛን ያዘጋጁናል ብዬ ያሰብኳቸው ቪዲዮዎች ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ማርያምን ማመልክ ከሆነ እልፍ ጴንጤ ቢሰበሰብ ሌላውም ቤተ እምነት ማመልካትን ማርያም ልክድ አልችልም። ለነሱ ብዬ አላመንኩም እና ልክ አሁን የሚያደርጉት ምንድነው? አይ እኛ እኮ አናመልካትም ስንል አይ ታመልኳታላችሁ። አይ እኔ አላመልካትም ካልኩ አላመልካትም ነው። ምክንያቱም በህይወቴ ተወራርጄ ነው ይሄን ምስክርነት እየሰጠው ያለሁት። አምላኬ ነች ብዬ ካመንኩና አላመልካትም ካልኩ ክጃታለሁና ሲኦል ገባለሁ እኮ። የዚህን ያክል ሪስክ መውሰድ ይጠበቅብኛል? ጴንጤ ለማሳመን አይጠበቅብንም። ስለዚህ አናመልካትም። ነገር ግን ክብሯን የሚገባት ይሄ ነው ብለን አይደለም አቅማችን የፈቀደውን ግን ያክል እናከብራታለን እና ከዛ አንፃር ነገረ ማርያምን ቢረዱ ብዬ አስባለሁ። ቃለ ሕይወትን ያሰማልን ለወንድማችን። በእውነት የእመቤታችንን የቅድስት ድንግል ማርያም ክብር ከፍጥረታት ሁሉ በላይ ከፈጣሪ በታች ናት ብላ ቤተክርስቲያን ታስተምረናለች። እኛም ደግሞ ያንን ተቀብለን ልክ እንዳለው እሱ ተግባራዊ ለማድረግ እንሞክራለን፣ ለማመስገን እንሞክራለን። ግን መናፍቃን ሁሉ ጊዜ ማርያምን ታመልኳታላችሁ ይሉናል። ነገር ግን አይ ቲንክ መናፍቃን ወይም በፕሮቴስታንት በሌላ እምነት ያሉ እህት ወንድሞቻችን መረዳት ያለባቸው ነገር ልክ አሁን ለምሳሌ እኛ መልካም ነገር ያደረገልንን ሰው ማመስገን መልካም እንደሆነ እመቤታችን ቅድስት ድንግል ማርያም የአምላክ እናቱና ንጽሕት ክብርቱና ተገኝታ ጌታችንን ጸንሳ ወልዳልናለች እና ከዛ አሁንም ደግሞ ታማልደናለች እና ለዛ ምስጋና መስጠት ትክክለኝነት ነው ብዬ ነው የማስበው። እና የእውነት እሱን ቢያስቡበት። እናመሰግናታለን እንወዳታለን ብቻ ሳይሆን አሁን እኛ እናታችንን የምንወዳት የምናመሰግናት ከሆነ እንደምንወዳት እንገልጽላታለን፣ እንደምናከብራት ደግሞ የሆነ የምንገልጽበት መንገድ ይኖረናል። አሁን እኔ እናቴን ዝም ብዬ እወዳታለሁ ብል ወይ ካልገለጽኩላት ወይ በተግባር ካላሳየኋትኝ እንዴት ይሆናል? ተረድታችሁኛል? እና አሁንም በፕሮቴስታንት እምነት ያሉ ወንድሞቻችን ማርያም እንወዳታለን ሲሉ ከተግባር ጋር እና ከማሳየት ጋር ቢሆን ጥሩ ነው ብዬ አስባለሁ። እንደውም የሆነ ቪዲዮ እያየሁኝ ማርያም እንወዳታለን እንደዚህ በዚህ ገብቶ በዚህ ወጥቶ ነው እሺ። እና በዚህ ነገር ላይ በፕሮቴስታንት እምነት ያላችሁ ወንድሞቻችን በደንብ ብታስቡበት። ክብር ለሚገባ ክብር ስጡ ስለሚል መጽሐፍ ቅዱስ እመቤታችን ቅድስት ድንግል ማርያም ደግሞ አምላካችን የወለደችልን ከሁሉም በላይ ስለሆነች እንዴት ነው የምናከብራት፣ እንዴት ነው የምናመሰግናት የሚለውን ነገር ያ ሲስተም ስለማያመሰግን የሆነ ምንም ነገር ስለሌለ እዛ ቤተ እምነት ውስጥ ወደ ትክክለኛው እምነት እንድትመጡ የትነት ጥሪና አቀርባለሁኝ። እግዚአብሔር ማስተዋሉን ያድለን። እርጨኝ ሚዲያው ላይ እርጨኝ እግዚአብሔር ሰው እርጨኝ ሚዲያው ላይ እርጨኝ አትሞስፌሩ ላይ እርጨኝ አገልግሎት እንፍታ እርጨኝ እግዚአብሔር በል ኧረ እኔ ምን አገባኝ? እኔ ራስ ሚኒስትሪ ሲሰጠኝ ወራዲያውን እየተዘጋጀ ትክክል እግዚአብሔር ሰው አይተሃል ዝግጅት ላይ ነህ። አይተሃል አልሳትም አይተሃል። የማገለግለው ጌታ ምስክሬ ነው። አይተሃል እግዚአብሔር ሰው እዚህ ከተማ ላይ ሳገናሃል። አገልግሎቴን እንደወደው ከሚያደርጉኝ ሰዎች አንዱ አንተ ነህ። ሳይ አገልጋይ መሆኔን እንደወደው ሆናለሁ። ለምን እንደሆነ አላውቅም። እግዚአብሔር አምላክ ምስክሬ ነው። ይሄንን ያሳዩዋችሁ በእውነቱ ይሄ ቤተ እምነት በጣም ኮንፊደንት በጣም በቃ በራስ መተማመን ተማምነውበት በዚህ እምነት ላሉ ሰዎች የእውነት ይሄ መንፈስ ቅዱስ እኮ ያረጋጋል። ቢሆንስ የተረጋጋ ነው። ይሄ ጩኸቱ ምናምን
it's similar to like clubbing club የሆነ ጭፈራ ምናምን እንግዲህ ሲሚላሪቲ ማለት ነውና መገንዘብ አለብን የእውነት መገንዘብ የሆነ just እናስበው ቁጭ ብለን ሎጂክሊ የቱ ጋር ነው መንፈስ ቅዱስ የቱ ጋር ነው ያለው በጸጥታ ውስጥ በካልም ውስጥ ነው ብዬ አስባለሁ እንደዚህ መጫጫ ውስጥ አለ ብዬ አላምንም በጭራሽና I feel like እንደውም የኛም ሃይማኖታችንም አሁን በፕሮቴስታንቱ ኢንፍሉዌንስ የተደረገ ትንሽ የሆነ ሆይታ እየበዛ ነው ነገር ግን ያ ልክ አይደለም በቃ ቤተክርስቲያናችን ያንን አታስተምርም አሁን በቅዳሴ ሰዓት even ምንም አይነት ኢንስትሩመንት የለም በቃ ሁሉም በጸጥታ ሁሉም በእርጋታዊ ስማ እግዚአብሔር ይመስገን እውነት በዚህ ጭነት እንድንኖር የፈቀደ አምላካችንና በቅዳሴ ሰዓት ሁሉም ሰው ዝም ብሎ በቃ ካህኑ ይጸልያል ምእመኑም ይጸልያል በቃ ካም የሆነ ጸሎት ነውና ይህ ከዓለም ጋር ሲሚላሪቲ ስላለው የእውነት በዚህ እምነት ያላችሁ ወንድሞቻችን በደንብ ቁጭ ብላችሁ ነገሮችን አመዛዝናችሁ እንድትወስኑ ከዚህ የህይወት ጉዳይ ስለሆነ እና ወደሚቀጥለው ቪዲዮአችን እንሂድ Okay, a point of view when you realize that in the 1945 is when they started telling us to drink 8 glasses of water a day and that's the same year they added fluoride to our drinking water. Okay, so ምን ማለት ነው በ1945 ዓመተ ምህረት በጣም 8 ግላስ ወይም 8 ኩባያ ውሃ አንድ ሰው በቀን ውስጥ መጠጣት አለበት የሚል በጣም ፑሽ ነበርና በዛው አመት ደግሞ ውሃ ውስጥ ፍሎራይድ የሚባል ኬሚካል ተጨምሮ ለህብረተሰቡ መሰጠት ጀምሮ ማለት ውሃን በቃ በኬሚካል ፍሎራይድ እንግዲህ የተለያዩ ባክቴሪያዎችን ለሰውነታችን ጤናችን ጎጂ ሊሆኑ ይችላሉ ብለው የሚያምኗቸውን እነዚህ ኬሚካሎች ማነው ባክቴሪያዎችን ለመግደል እነዚህን ኬሚካሎች ይጠቀማሉ ነገር ግን ይሄ ኬሚካል የሚያመጣው ደግሞ ራሱን የቻለ ችግር አለ የተለያዩ መንፈሳዊ መጽሐፍትን ድርሳናትን ገድላትን መዝገበ ጸሎቶችን መጽሐፍ ቅዱስን እንዲሁም ለቤተክርስቲያን የሚሆኑ ነጠላዎችን ቤታችን ውስጥ የምንለብሳቸውን ጋቢዎችን ከዛም በተጨማሪ የቤተክርስቲያን ዜማ መሳሪያዎችን እንደ በገና እንደ ክራር እንደ መሰንቆ ለምትፈልጉ እህት ወንድሞቻችን በዚህ ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ ወዳላችሁበት ሀገር እንልክላችኋለን እሱ ብቻ ሳይሆን ፍሎራይድ ከአይምሮአችን በደንብ ፋንክሽን እንዳያደርግ የሚያደርግ ነገር አለው ለዛ እንግዲህ ስንጠጣ የበለጠ አይምሮአችን በደንብ ማሰብ ስለማይችል ፈንክሽን ማድረግ ስለማይችል እነሱ የሚፈልጉትን ነገር ያደርጋሉ ማለት ነውና እስኪ ላንብብላችሁ እዚህ ጋር ምን ይላል መሰላችሁ ይህ አብዛኞቻችን ፈጽሞ የማንጠራጠረው ነገር ነው ማለት ፍሎራይድ መጥፎ ነው ብለው ሰው ላያስብ ይችላል ነገር ግን ፍሎራይድ ትንሽ ጠለቅ ብለው ሲመረምሩ አስፈላጊ ጥያቄዎችን ያስነሳል በተለይ ደግሞ አልፎ ሳይሆን በየቀኑ የምንጠጣው ወይም በየቀኑ ወደ ውስጣችን የሚገባ ነገር መሆኑን ስንረዳ ሰውነታችን ተጠቅሞ የሚያስወግዳቸው እንደ ሌሎች ንጥረ ነገሮች ሳይሆን ፍሎራይድ በየቀኑ የምንጠጣው ውሃ ከጥርስ ሳሙና ኮልጌት ውስጥም አለ የተቀነባበሩ ምግቦች ውስጥ ፕሮሰስድ የሆኑ ምግቦች ውስጥ ማለት ነውና ከአንዳንድ መጠጦች ጭምር በጊዜ ሂደት በውስጣችን ሊከማች ይችላል እና ከፍተኛ የፍሎራይድ ክምችት ደግሞ እንደ ጥርስ ፍሎሮሲስ ወይም በጥርስ ላይ የሚወጡ ነጭ ወይም ቡናማ ነጠብጣቦች ካሉ ችግሮች ጋር የተያያዘ ነው ነገር ግን በዚህ አያበቃም በአጥንት ጤና ላይ በታይሮይድ እጢ እና በልጆች አንጎል እድገት ላይ ሊያመጣው ስለሚችል ጉዳት አሳሳቢነቱ እየጨመረ መጥቷል አንዳንድ ጥናቶች እንደሚያሳዩት ለከፍተኛ ፍሎራይድ መጋለጥ በልጆች ላይ የማሰብ ችሎታ ወይም አይኪውን ማውረድ እና በሆርሞን መታወክ ላይ ተጽዕኖ ሊኖረው ይችላል ኦኬ ስለዚህ በሰውነታችን ውስጥ የሚከማቸው መርዛማ ሸክ መቀነስ አስፈላጊ ነው ግዴታ አንደኛ የምንጠጣውንም ውሃ በሚያስፈልገን መጠን ኦቨር አለማድረግ ማለት ነው
ምክንያቱም ፍሎራይድ የተለያዩ ኬሚካሎች አሉት ስለሆነ ማለት ነው። እና ለዚህ መፍትሄ ለምሳሌ የምንጠጣውን ውሃ ማጣራት፣ ፍሎራይድ የሌላቸውን የጥርስ ሳሙናዎች መጠቀም እና ለምናገኛቸው ለምንመገባቸው ነገሮች ትኩረት መስጠት በጊዜ ሂደት ትልቅ ለውጥ ያመጣሉና ዝም ብለን የተባልነውን ነገር በተለይ በጣም ብዙ ሰው የሚያደርገውን ነገር እንዳናደርግ። ምክንያቱም ክርስቶስም ነግሮናል፣ ወደ ጽድቅ የምትወስደው መንገድ በጣም ጠባብ ነች፣ ወደ ሲኦል ወደ ጥፋት የምትወስደው መንገድ ደግሞ ሰፊ ናት። ሶ አይ ፊል ላይክ this is included። ምክንያቱም እግዚአብሔር እናንተ የሥላሴ ቤተ መቅደሶች ናችሁ ስለተባለን ሰውነታችንን በአግባቡ መጠበቅ አለብን። አይ ፊል ላይክ ሁል ጊዜ እንደምላችሁ ለዚህም ደግሞ መፍትሄው ጾም ነውና ጾም ትትፌ ውስጥ ቁስለ ነፍስ ታጸመም ሁሉ ፍትፈታተ ለሥጋ። ትክክል ካልሆን ካሳ አርሙኝ። ግን አባቶቻችን እንደዚያ ይላሉ። ምክንያቱም ጾም የነፍስን ቁስል ታድናለች፣ የሥጋን ፍትወት ደግሞ ትገታለች እና መጾም አለብን። እሺ ወደሚቀጥለው ቪዲዮ እንሂድ። ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል? አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያን ተስፋ ትቁረጡ፣ ታገሉት፣ ግን ተቃወሙት። ያን ኃጢአት እግዚአብሔርን ለምኑት። አውጣኝ፣ ከዚህ ኃጢአት አውጣኝ፣ ይችን የዛገች ነፍሴን የቆሸሸች ነፍሴን ከዚህ አላቃት እያላችሁ ክርስቶስን ለምኑት። ክርስቲያን ተስፋ ትቁረጡ። ዘንድሮ አልተደረገልንም፣ አልተፈጸመልንም እንደዚህ አትበሉ። ክርስቲያኖች በተለይ በመንፈሳዊ ሕይወታችሁ በምንም መንገድ ተስፋ አትቁረጡ። ቱ ቢ ኦነስት ከ8 ኃጢአቶች በጣም ዋና ዋና ኃጢአቶች አንዱ ተስፋ መቁረጥ ነውና በተስፋ ደስ ይበላችሁ ይላል ሮሜ ላይ። እና ቱ ቢ ኦነስት ሰምታይምስ እኔ ራሱ ተስፋ ለመቁረጥ በቃ የሆነ ይገፋኛል ምን ልበላችሁና ግን ክርስቲያንነቱ የሚታወቀው ተስፋን ሳይቆርጥ ሲቀር ነው። ምክንያቱም አደንደፍ ደደይ ኃጢአተኞች ነን። ሰው እስከሆንን ድረስ ኃጢአት እንሰራለን፣ ከኛ የማይጠበቅ ኃጢአቶችን እንሰራለን እና ፐርሰናሊ እኔም እንደዛ ነኝ እና ግን በተስፋ ደስ ይበላችሁ ስለተባለን እግዚአብሔር ሁሉ ጊዜ ይቅር ስለሚለን ሁሉ ጊዜ እግራችንን ለእግዚአብሔር ማፍጠን አለብን። ቃለ ሕይወትን ያሰማልን። ለመምህራችን በጣም የምወዳቸው መምህር ናቸው። በዚህ አጋጣሚ Nature is proof women don't need makeup. Just look at these female animals compared to their male counterparts. They are much simpler looking than the males, yet the males still choose them. Why? Because across both humans and animals, females never needed bright colors to be attractive. It's actually the opposite. Studies show men and women found female faces most attractive when cosmetic use was reduced by 40%. Men find health markers such as these far more important than fancy clothes and makeup. Not all, but a lot of women use makeup to cover their insecurities rather than finding the root cause. And that's why a lot of men can feel deceived sometimes, because a woman can go like this to this just by using makeup. So for all women, you don't need makeup, you need health. Because when it comes to attracting men, your health matters more than anything you could ever buy. በጣም ይገርማልና የሚያሳዝነው ነገር እኛ ከእንስሳቶች ራሱ ማለት ብሰናል እኮ እንስሳቶች። እውነት ተፈጥሮ የሆነ መጽሐፍ እያነበብኩኝ ነውና ስለ ዮናስ ታሪክ እያነበብኩኝ ምን ይላል እዛ ላይ ነፋሱ ዮናስ የነበረባትን መርከብ ሂድና አናውጥ ሲባል እሺ ለምን ግን ነብዩ እኮ አለ እዛ ውስጥ ምናምን አላለም። እሺ ብሎ ሄዶ ከዛ አናውጣል። ከዛ ደግሞ አሳንበሪውም ዋጥ ሲባል እሺ ብሎ ነው ያደረገውና ከነዛ ራሱ ከተፈጥሮ ራሱ መማር እንችላለን እያለ ነበር መጽሐፉና that's very true። አሁን ለምሳሌ ሴት እንስሶች ወንድ እንስሶች ሴት እንስሶችን በቃ ማለት በተፈጥሯዊ መንገድ አትራክትድ ሆነው እነሱ ጋር ሄደው በቃ ተፈጥሮን
ተግባራዊ ያረጓታል። በቃ እግዚአብሔር የፈቀዳላቸውን እግዚአብሔር ያዘዛቸውን ነገር ተግባራዊ ያደርጋሉ። when it comes to us ግን when it comes to ሰዎች ምን ያህል ምንድነው ግን የሆነ ምን ሆነን ነው ከእንስሳቶች የባስ ነው ባህሪያተ ስጋ ባህሪያተ ነፍስ ያለን ከመላእክትም ከእንስሳትም የምንበልጠው ሰዎች አምላክ ሰው ሆኖ እንደኛ የሆነ ሰዎች ምን ሆነን ነው ከእንስሳቶች የባስ ነው? እና to be honest ይሄ ራሱ like ሜካፕ እንዳንጠቀም እንደዚህ አይነት ኮስሞቲክሶች እንዳንጠቀም ምክንያቱም ናቹራሊ በሪሰርች ራሱ ወንዶች ተፈጥሯዊ የሆነ ነገር አትራክት ያደርጋቸዋል እና ወንዶችን ራሱ አይምሯቸውን እንዲበላሽ እያደረግን ወይም ሞር ያልሆነ ነገር አትራክት ያደርጋል ብለው እንዲያስቡ እያደረግን ያለ ነው እኛ ነን እና ያንን ማስተካከል አለብን ሴቶችዬ። ምክንያቱም እንደምታዩት ኔቸር ኢዝ ጀስት ቢዩቲፉል። እግዚአብሔር እኛ ሴቶችን ራሱ የሰጠን ጥበብ ማለት የሰጠን ሞገስ የሰጠን የሆነ አትራክት የሚያደርግ ነገር አለ ናቹራሊ the shape ሊሆን ይችላል the shape of our face the texture of our face our softness ምን ልበላችሁ ሁሉ ነገር እና we don't need እንደውም ይህን ነገር ስንጠቀም ሞር ያልሆነ ነገር ክሬትድ ይደረጋል። I feel like እውነቱን ለመናገር አታስወሽኝ ኤቭሪቲንግ በዓለም ላይ ኢቨን እየሆኑ ያሉት ነገሮች በሀገራችን በሃይማኖታችን ላይ የሆነ ያለው ነገር ከዚህ ጋር ተያያዥነት አለው። ምክንያቱም ያልሆነ ነገር ስንስብ ይደረማመሳል በቃ ሁሉ ነገር እና let's be better than አንበሶች let's be better than አህዮች ከብቶች you know what I mean I'm sorry to say this ግን we need to be better እግዚአብሔር ማስተዋሉን ያድለን። ካልከፋችሁ ልካችሁ ልንገራችሁና ልኬ ንገሩኝ። ጥፍራችሁን ቅጩን ልንገራችሁ። ጥፍር የምታሳድጉ ሰዎች ዝሙት እንፈልጋለን። ጥፍራችሁን ቀለም የምትቀቡ ሰዎች ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው። ቀድሞ ምን ያደርጉን ነበር መሰላችሁ? ልብሳቸውን ይቀዱ ነበር በኋላ ጠይቁኝ ለማለት ማለት ነው። የእናንተም ቀሚስ ፍልቅ ነው። ፍልቅ ብላችሁ ያመጣችሁት ፋሽን ማለት ነው። እሱ ምን ማለት ነው? በኋላ ተከተለኝ ማለት ነው። ትርጉሙ ዝሙት እንፈልጋለን የሚል ማለት ነው። እና ልብሰ ዘማ ዊጋችሁ ሁሉ ዘማነትን የሚሰብከው ህንዶች ለጣዖቱ መስዋዕት የሚያቀርቡበት ቀን አለ። የዚያን ጊዜ ራሳቸውን ይላጫሉ። ያን የተላጩትን ጸጉር ቆሻሻ ቦታ ነበር የሚደፉት። የሆነ ሰዓት የኔ ዝናብ ዘንቦ ዝናብ ያጠረው ጤፍ የሚመስል ጸጉር ያላቸው ሰዎች መቀጠላቸውን ሲያዩ ማሽን አስገብተው አጥበው መሸጥ ያዙ። ለምንድን ነበር የሚቆረጡት? ለጣዖቱን ለማክበር ማለት። እኛ ደግሞ የምንቀጠለው ለምንድን ነው? ሰዎች እንዲያዩን እኮ ነው። ይሁኝ ጸጉሬ ያማረ ነው ምንም ትርጉም የለም ማለት። ለምሳሌ ጥያቄ ልጠይቃችሁ። እዚህ ጋር ቪ የምታረጉት እንደዚህ ኦ የምታረጉት ጡታችሁን እዚች ጋር ባላዋን አየት እንዲያደርግላችሁ ሰው የምታረጉት እንደ ወንዶቹ የኔን ጡት እንዴት ነው የሚያዩት ነው። አሁን ደግሞ ሴቱ በጣም እንዳትቆጡኝ እንጂ መቤቴን አትቆጡኝ ማለት ካርቶን መቀመጫቸውም ካርቶን ሆኗል። አሁን እንደው እኮ ይጣል ሰው መቀመጫን እንዴት ነው የሚያየው? ጥፍራችሁ የሌላ መቀመጫችሁ የሌላ ከንፈራችሁ የሌላ እንዲሁ ጸጉራችሁ የሌላ እናንተ ምን ሆነ ማለት ነው? አይሁን እኮ ነው በቃ የዘማው ያለ ልብስ ማለት ነው። በተሰጣችሁ አጊጡ በቃ እኔ አታጊጡ አይደለም ያልኩት፣ ግን ያን ስናደርግ ምንድነው ትርጉሙ ማለት አለብን። ሰውን ጥፍር አታስቀጥል ስትለው ምን ችግር አለው? ባልዩ አታስቀጥይ ካላት ኢኮኖሚ እየከለከለ ይመስላታል። ግን ዝሙት እፈልጋለሁ ብለሽ እየተጣራሽ ነው። መነሻው እሱ ስለሆነ ማለት ነው። እግዚአብሔር ከዘማው ያለ ልብስ ያውጣን፣ ልባችንን ንጹህ ያድርግልን። መቼም ካልከፋችሁ ልካችሁ ቃለ ሕይወትን ያሰማልን አባታችን። እንግዲህ እንደነገሩን ነው። ከዚህ በፊት ከቪዲዮ በፊት እንደነገርኳችሁ ነው። በባለፈው ቪዲዮ ማይቲንግ ሜንሽን አድርጌላችኋለሁ። ባለፈው ጸበል ሄጄ መንፈስ እየተገረፈ ጸበል እየተጠመቅን ምን አለ 666 ተበትኛለሁ። የምገባው ኩል በመኳል ጥፍር ቀለም በቃ በዛ እገባለሁ አለ። በምግብ አባታችን ወይ ብሎ የማይጸልይ ሰው በምግብ እገባለሁ፣ በምግብ በቃ ተረጭቻለሁ እያለ ነበር። እና ምን ልበላችሁ እንግዲህ የሆነ ራሳችንን እንንቃ፣ ብቻ እንንቃ፣ እንመለስ። እሺ ወደሚቀጥለው ቪዲዮ እንሂድ።
not all of the LGBTQ, but there are some who are pushing that agenda on the children. And when you teach a 3, 4, 5-year-old that being gay is okay, that if you're a boy, it's okay to be a girl. If you're a girl, it's okay if you want to be a boy. What ends up happening is you end up normalizing that, and they end up growing up thinking that it's normal when it's really not. And that's why you're seeing in our society every year, we're becoming more and more desensitized. Your children, yes we will. Reaching one and all, there's really no escaping it. Cause even grandma likes RuPaul. We're coming for them. We're coming for your children. We're coming for them. We're coming for them. We're coming for your children. We're coming for them. በጣም ሾኪንግ ነው ይሄ ደግሞ ይሄን ቪዲዮ ስሰማው ነው በጣም ደንግጫለሁኝ እና እስካሁን ያሳየኋችሁ ቪዲዮ የኛ መመለስ ልጆቻችን ፕሮቴክት ያደርጋል እና ምን እያሉ ነው ግብረ ሰዶማውያን ሳን ፍራንሲስኮ አካባቢ የሚገኙ እኔማ አላመንኩም ይሄማ ኤአይ መሆን አለበት ብዬ የእውነት ሄጄ ቼክ ያደረገው a message from the gay community performed by the San Francisco Gay Men's Choir የሚል በስርዓት ራሳቸው የሰሩት እዚህ ጋር አስቀምጥላችኋለሁ የሰሩት ቪዲዮና ዘፈን ነው በቃ ለልጆቻችሁ እየመጣን ነው ልጆቻችሁን ሴቭ አታረጓቸውም እናንተኛን በቃ እናንተኛ አትቀበሉንም ማለት እኛ ደግሞ ልጆቻችሁን እንደኛ እናረጋቸዋለን ማለት እስማ ወልስ ቅዱስ አደረነ እግዚኦ በከመምረትከ ነውና እኛ ካልተመለስን ይሄ ነው እንግዲህ ለልጆቻችን እየመጣ ያለው ነገር ግን እኛ ደግሞ ተመልሰን እግዚአብሔርን እየሰማን ህግና ስርዓቱን እያከበረን ሴቶችም በተፈጥሮ መንገድ ተመልሰን ንስሐ ገብተን ወደ ትክክለኛው ማንነታችን ሃይማኖታችንን ቼክ አድርገን ከመጀመሪያው እንዳሳየዋችሁ ሃይማኖታችን በተለይ በሌላ እምነት ውስጥ ያላችሁ ቤተ እምነት ውስጥ ያላችሁ በፕሮቴስታንቲዝም ውስጥ ያላችሁ እህት ወንድሞቻችን is this really the right faith is this the right way ብላችሁ ሪሰርች አድርጋችሁ ምክንያቱም ይሄ ነው በቃ ልጆቻችንን በስርዓት በትክክለኛው መንገድ ካልቀረጽናቸው በትክክለኛው መንገድ ካላስኬድናቸው በጣም በቃ እኛ ልንቆጣጠረው የማንችለው ወጥመድ ነው የተዘረጋላቸው ለልጆቻችን ማለት ነውና በጣም መድኃኒዓለም የሚጠብቀን እኔ ገርሞኛል በቃ እንትን ሰላማዊ ሰልፍ ወጥተው እኛ መተናል ልጆቻችሁን ልንወስድ መተናል ይሄ ደግሞ ጣዖታት በድሮ ጊዜ ልጆች የሚሰወሉላቸው ጣዖታት ይመስለኛል እነሱ ላይ እየሰሩ ያሉትና ማለት ላይክ ትክክለኛ አይምሮ ያለው ሰው ራሱ እንዴት እንደዚህ ያስባል ማለት አንድ ሰው ካልፈለገና ያን ነገር አክሰፕት ማድረግ ካልፈለገ መብቱ ነው እንዴት ልጆች ማለት ይሄ ሰይጣናዊ መሆኑ ራሱ በዚህ ማወቅ ይቻላል በጣም ያሳዝናልና ለማንኛውም የዛሬ ቪዲዮዎች እነዚህ ነበሩ ተምራችሁባቸዋል ብዬ ተስፋ አደርጋለሁ እንግዲህ እግዚአብሔር ሁላችንም ማስተዋሉን ያድለን መጨረሻው ዘመን ስለሆነ እድሜያችንን የንስሐ ያድርግልን በንስሐ ተመልሰን በቤቱ እንድንመላለስበት ያድርግልን መድኃኔዓለም ስለተከታተላችሁን በጣም አመሰግናለሁ በሚቀጥለው ቪዲዮ እስከምንገናኝ ድረስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን